ሰላም ሰላም የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እንዴት ከረማችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በጣፋጭ ሌጌማት አሰራር መጥቻለሁ ወደ እናንተ። አብራችሁን ሁኑ። የምጠቀመው ዱቄት ይሄን ይመስላል። ያው ቅድም እንዳሳያችሁ 2 ኩባያ ዱቄት አደረኩኝ። 1 ኩባያ ደግሞ ነሻ ወይም ደግሞ እንደዚህ ሙሉ ያልሞላ ማለት ነው። እኔ የሚበቃኝና ተጠቀምኩ። 1 ማንኪያ ስኳርና 1 ማንኪያ የምግብ እርሾ አደረኩኝ። 1 ኩባያ ያልሞላ ውሃ አደረኩኝ። ከዛ በምታዩት መልኩ እንደምታዩት ማብኳት ጀመርኩኝ ማለት ነው። ከዛ ትንሽ ውሃ አነሰኝና ውሃ ጨምሬያለሁ እንደምታዩት። ከዛ እናቦካለን ቡክት ቀስ ቀስ እያደረግን ከዛ በላይ እንደዚህ እንመታዋለን በደንብ አድርገን። እንደምታዩት እንደዚህ ለስላሳ ነው መሆን ያለበት ሊጡ፣ ምክንያቱም ያው ሌጌማት ስለሆነ። በነገራችን ላይ ይሄ ሌጌማት ለየት ያለ ነው። እሺ ያው እንደምታዩት ይሄን ይመስላል ሊጡ። ማሻአላ በጣም ነው የሚያምረው። ከዛ ለ40 ደቂቃ አብኩቼው እንደዚህ ይሁት። እንደምታዩት ከ40 ደቂቃ በኋላ እንደዚህ ኩፍ ብሎልኛል። ማሻአላ በደንብ ነው የቦካው። ከዛ እንደዚህ እናስተነፍሳለን በደንብ ማለት ነው። ከዛ ዘይቴን እዚህ ጋር አደረኩኝና ሳህን ላይ ትንሽ ዘይት አደረኩበት ውሃው ላይ። እናንተ በሚመቻችሁ አይነት ማንኪያ መጠቀም ትችላላችሁ። ከዛ እንዲያጨመኩኝ መጥበስ ጀመርኩኝ ዘይቴ ሞቅ ሲል ማለት ነው። በምታዩት መልኩ በነገራችን ላይ ይሄ ሌጌማት ለየት የሚያደርገው ነገር በ3 ግብአት ነው የሚሰራው። ዛሬ ነው የሞከርኩት እኔም፣ ግን ማሻአላ በጣም ነው የሚያምረው እንደምታዩት ማለት ነው። ከዛው እንደምታዩቸው ማሻአላ በጣም ነው የሚያማምሩት። ይዩት። ከስተርድ ነሻ ይሄ ማን ነው ከስተርድ ምናምን ቤኪንግ ፓውደር ምናምን የሚጨመርባቸው እንትኖች አለ። ያኛውም ሌጌማት አሰራር ብዙ ግብአት የሚደረግበት፣ ግን እኔ ይሄኛው ዛሬ ልሞክር ብዬ ነው። ረመዳንም እየደረሰ ስለሆነ እስቲ በቀላል ግብአት ልሞክር ብዬ ነው። እንደምታዩት ማሻአላ በቀላል መንገድ ነው። በተለይ ለአዳዲስ ልጆች ደግሞ ያው እንደዚህ እንደምታዩት ሌጌማት መስራት በጣም ቀላል ነው። እየጨመርኩኝ እየጠባበስኩኝ። እናንተ ገለምሮ የዩቲዩብ ቻናል ሰብስክራይብ ማታደርጉልኝ ያላችሁ ግድ ይላችሁ ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ ላይክ አድርጉ። የሚሰራ ሰው አይባረታታም። እንደምታዩት መጥበስ እየጠበስኩኝ ነው። እና እንትን ነው በነገራችን ላይ እንደዚህ የምናደርገው ለምንድን ነው? አንድ አይነት ከለር እንዲይዝልን ነው። እሺ አንድ አይነት ከለር እንዲይዝልን እንደዚህ ከላይ እንትን እንለዋለን እጃችን ሳናሳርፍ ማለት ነው እንጂ እንደዚህ ካላደረግነው አንድ ቦታ ተጠብሶ አንድ ቦታ እንትን ይላል። 2 አይነት ከለር ይሆንብናል። እንደው ምን አንዳንዱ ሆኖብኝ ነበረ። እንደምንም አምጥቻለሁ በምታዩት መልኩ። ማሻአላ በጣም ነው የሚያምረው። በዛ ላይ ደግሞ ክሪስሚ በጣም እንዲህ ስትነኩት በቃ ውስጡ ላይ ምንም ነገር የሌለበት በጣም ደስ የሚል ሌጌማት ነው እና ሞክሩት። ዩቲዩብ ቻናሌን ለጓደኞቻችሁ ሼር እያደረጋችሁ ሰብስክራይብ አስደርጉኝ ውዶቼ። ያው አንደኛ ፓርት ጨርሼ 2ኛ ፓርት ላይ ገባው እንደምታዩት ማለት ነው። ማሻአላ በጣም ነው የሚያምረው። በዛ ላይ በጣም ቀላል አሰራር ነው እና ሞክራችሁ ደግሞ ኮሜንት ላይ መጣችሁ አስተያየት አስቀምጡልኝ። እና ያው እንግዲህ ታበረታቱኛላችሁ ተስፋ አደርጋለሁ። ያው እንግዲህ እኔም ተስፋ አልቆረኩም፣ ቶሎ ቪዲዮ እየፖስተትኩኝ ነው። እናንተ ያው ሰብስክራይብ አድርጉኝ፣ እንደዛ ነው እላችኋለሁ። ረመዳንም እየደረሰ ስለሆነ አዳዲስ ነገር አሳያችኋለሁ ኢንሻአላህ። እሺ ያው እንግዲህ 2ኛውንም ፓርት ጨረስኩኝ ሊጡን አድርጌ ማለት ነው። በምታዩት መልኩ ሊጡን አድርጌ ጨርሻለሁ። በቃ እንደውም ይሄ ቦታው ላንሶኝ ማሻአላ አላህ ይስለሚድች ዘይነብ እና ይሄውት በጣም ነው የሚያምረው። እዚህ ላይ ደግሞ ቃላይ ገለበጥኩት ሺራ ለማድረግ። እቺ ደግሞ ለውዝ ወደ ማሳመሪያ ነው እንትን ብላት። እዚህ ጋር ሺራዬን ገለበጥኩኝ ያው ሎሚ ምናምን ካለበት ብዬ። ከዛ ገልበጥ አድርጌ ሺራውን አቀላቀልኩት። ዋው ማሻአላ እንደው በጣም ነው የሚያምረው ማሻአላ። እና ቅድም ያሳያችሁን ለውዝ ፍጭት አድርጌ ፍሬሽ ነው የምጠቀመው። በነገራችን ላይ እንደዚህ ላዩ ላይ ነስነስ አደረኩበት። ስለተከታተላችሁኝ አመሰግናለሁ። ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ